ማቅረብ ያለበት ካልኩት በኋላ ከዛ ታሰረልኝ መድኃኒዓለም እንጂ ስለምን አዘጋጅቶት ስለነበር ሁሉ ነገር ታሰረልኝ። በአሁኑ ሰዓት ወደ አሜሪካ ለመሄድ ወራ መስመር ላይ ነው። ሁለት ቀን በኋላ በራለሁ። በእምነት ከቀረብን እግዚአብሔር በአንድም በሌላ መንገድ ማዳን ይችላል፣ የሚሳነው ነገር የለምና። ወንድማችን ዛሬ በመድኃኒዓለም ቸርነት ተፈውሶ ሥጋው ደሙን ተቀብሎ አሜሪካን አገር ይገኛል። ከዚህ ቃለ መጠይቅ ብዙ ነገር ልንማር ይገባል። ጊዜው አውሬው የሰለጠነበት ዘመን ነው። በአዲስ አበባ ከተማ ግብረ ሰዶምነት በጣም አድጓል። ሕፃናቶችም እየተደፈሩ ናቸው። ወንድ ከወንድ ጋር፣ ሴት ከሴት ጋር መዝናኛ ቦታ ያለ ፍርሃትና ያለ እፍረት ሲሳሳሙ እየታዩ ነው። ቅጥ ያጣ አለባበስ፣ አላስፈላጊ ፊልሞችና ጥንቆላ ተስፋፍቷል። በኢትዮጵያውያን የዝሙት ፊልም ተሰርቷል። ይህ አሳፋሪ ተግባር ነው። ኢትዮጵያ የሃይማኖት፣ የታሪክ፣ የቅርስና የአኩሪ ባህል ሀገር ናት። ስለዚህ መንግስት፣ የሃይማኖት አባቶችና ወላጆች ከፍተኛ ትኩረት እንዲሰጡበት አደራ አደራ እንላለን። እባብን በእንጭጩ እንዳሉት አበው እግዚአብሔር አምላካችን ቃል ኪዳን ስለሰጣት ስለመብርሃን ብሎ ኢትዮጵያን በቸርነቱ ይጠብቅልን። እዚህ የገዳማት ታሪክ ምን ተማሩ? ስንቱን ገዳማት አይተዋል። ምናልባትም አንዳንዶቹን ስማቸውንም ዛሬን የሰማሁት ሊያሰኙት ይችላል። ባለ ታሪክ ኖትና ደስ ይበሉት። ቢችሉ ለማየት ይሞክሩ። ዓላማችን የገዳማቱን አብነት ለማሳየት እንጂ ሙሉ ታሪኩን ለማውጣት አይደለም። የገዳማትን ታሪክ ለመስራት የገንዘብ፣ የጉልበት፣ የጊዜ በተለይም ጠንካራ መንፈስ የሚጠይቅ ስለሆነ ቀጣዩ ስራችን ይሳካ ዘንድ እባኮ በጸሎቶ ያስቡን። ወደ ገዳም ብትሄድ ሰውነትህን ለመከራ አዘጋጅ። መጽሐፈ ሲራክ ምዕራፍ 2 ቁጥር 1። በነገሮች ሁሉ የረዳኝን እግዚአብሔርን አመሰግነዋለሁ፣ ወዶኛልና አዳነኝ። ሁለተኛ ሳሙኤል ምዕራፍ 22 ቁጥር 20። ክብር ሁሉ ለሱ ይሁን ለዘላለሙ አሜን። አይለክሙ ሰናይ ለክሙ ሰናይ ለክሙ ኦ አባግዓ መሬቱ ለክርስቶስ ሪሃሉ መስለክልክም